स्वामी ልጅ ግን እንደው ምን እያላችሁ የሆነ የሚያስነካቸው ነገር ሳይኖር አይቀርም። ቆይ አንተ ማን ነው የምትለው? ጠባሳ ልታሳየኝ ትችላለህ? ዶክተር አብርሃም ይቅርታ፣ ስራ ላይ ነኝ። መልሼ እደውላለሁ። መልሰሽ መደወል አይጠበቅብሽም። በስራ ስትወጪ የተለመደው ሄሎ። እሺ ሂጂ፣ በቃ ታስፈልጊያቸዋለሽ። እናት ምንም ቢፈጠር እባክሽ ራስሽን ጠብቂ። የምታውቀውን ነገር በሙሉ አንድ ባንድ ንገረኝ። አቤል ማለት ትዕግስት ስታዩ ለምንድን ነው በጣም ያየው? እማ ሰላም አልሽልኝ? ምን ሰላም አለ? ምን አሁን ደግሞ ምን አረገችሽ? እሷማ ምን ታረገኛለች? ማን ስለሆንሽ ነው ለልጄ ስጪ ያልኩትን ብር ለአቤል የምትመልሺው? ማን ተሰቋል? ዝም በይ። ደሞማ ትለኛለች ማምተሽ ቅሪና። ለካ እሷ ልክ ነች። አንቺ ለእህትሽ ጥሩ አመለካከት የለሽም። እንዴት እንደዚህ ታስበያለሽ? ትሰሚኛለሽ? ከየትም አምጪው አላውቅም። ለእህትሽ የሰጠሁትን ብር አዘጋጅላት። ለምን የሆነ ነገር አትወስጂም? አያስፈልገኝም። እንዴት ነው መድኃኒት ትንሽ ወሰድሽ? ተሻለሽ አይደል? ይልቅ ለምን ስለፈለከኝ ጉዳይ አናወራም? ነገሮችን ወደኋላ ሳስባቸው ታሟል ማስባሌ እድገት ነው። ከዛ በኋላ ያለውን ነገር ሁሉ ሳስበው ለፍቅር ብሎሽ የሆነ ነበር። አትሳሳት። ሁሉ ነገር ያደረኩት ስለፈራው ነው። ቢሆንም ደግሞ ከጀርባው እኮ ፍቅር የሚባል ጋሻ አለ። እስቲ በቃ ያለፈውን ነገር ፍቅር ወደፊት ያለውን አስተካክለን አብረን እንቀጥል ትልስ። ህይወት እኮ የኋላ ማርሽ የላትም። ማርሽን እየቀያየሩ ወደፊት ብቻ።
አሁን አቋምሽ ምንድን ነው? ምንም አትበይ። ምን ሊሆን ይችላል? አላውቅም። ወይ አብረን እንቀጥላለን አሊያም ደግሞ ከአቤል ጋር። አቤል? አቤል ወይ እኔን ወይ ደግሞ እሱን ብለሽ። አቤል እንዴት እንደዚህ አይነት ምርጫ ውስጥ አቤል ትገኛለህ? አትበይም በፈጠረሽ። ፕሊስ አቤል ብለሽ አትበይ። ቆይ ከአቤል ጋር ያላችሁ ግንኙነት አሁን ምን ሊሆን ይችላል? ፕሊስ ትዕግስት አትዋሺ። በቃ አንድ ባንድ ስለ አቤል ልትነግሪኝ እፈልጋለሁ። አቤል ማለት አብሮ አደጌ፣ የመጀመሪያ ፍቅረኛዬ፣ ህይወቴን ሙሉ ወደው የነበረ ሰው ነው። በደረሰበት ችግር ምክንያት አብሬው እንዳልሰቃይ ፍቅራችንን መስዋዕት ያደረገ ያለፈ ታሪኬ ነው። አሁን ተመለሰልኝ። አሁን ላይ አቤል ላንቺ መልሽ ሸንኮራዬ ዝም ብለሽ እኮ ነው የለፋሽው። ሸንኮራዬ ስትለኝ እንዴት ደስ እንደሚለኝ ልቤ ቅልጥ ይላል። የታወቀ እኮ ነው የሚቆንጆ። ስኳሮንሽ ማለት ነው። አንተ ስርዓትን ይዛ ሰራም እንዴ? ምንድነው የሚያንዘላዝል? ስርዓትን ያዝ። የሚያስከብር ስራ ነው። እሺ ኩንታ የለ እንዴ? ሻኩልሽ መጥቆርን መቆሳተርን አይታ ኩንታ ያለች ምን ነው አይደለም እንዴ? ታው ዳኒ በእናትህ አፈርሱ በባንዲራው ልቀቀው። ከማን ጋር እንደሆንኩ አላወቀ። ምላስ ብቻ እኮ ነው ያላት ዳኒ። አሁን ምላስ ምን ይመጣል? እንደው አንተስ እንደው ምላስ መታ ተብለ ጦና ስትወር እንደው አታሳዝነኝ መሰለኝ። ካሽኝ ማያው ይችላል። አንተ ማን ነው እውነት ለቀቀው? ዳኒ ሴት ልጅ እኮ እንደዚህ አትደረግ። ጋሼ ከጠይቁ ሊሳለም ይሏል። አንተ ምን ሆነህ ነው እንደዚህ የምትሆኑላት? ከሆነማ ሽንት ቤት ራሱ ተከትዬ ልግባ ነው የምትልህ? ያማል እንዴ? እሺ ምን ላድርጋት? ስለምወዳት እኮ ነው። እወዳታለሁ። ገንዘብ ቢኖረኝ ኖሮ አልሮጥም ነበር። ብር ቢኖረኝ ኖሮ ከዚህ ጋር አትሆንም ነበር ዛሬ። አንተ ይሄ ነጫጭባ በገንዘቡ መሰለህ እንዴ እንትን ያላት? ይኸውልህ ስማ ዳኒ፣ የሴት ልጅ ልብ እዚህ ጆሮዋ ላይ ነው። እሺ እድሜ ለኔታ በተመረጡ ቃላት ጆሮዋን ስታቀልጠው አታይም እንዴ? ሸንኮራ ይችላል ልብ ፍስስ አላል ስትለው። ቆይ ግን ካንተ ጋር ያላችሁ ማን ብለህ ነበር የምትጠራት? ኤልሳ። ጥሩ ስሟ ግን ማን ነው? ኤልሳ። አንተ ማን ስለሆንክ ነው በሙሉ ስሟ እናትና አባቷ በክብር ባወጡላት ስሟ የምትጠራት? መታወቂያ ልታወጣላት ነው? ትምህርት ቤት ልታስመዘግባት ነው? ወይስ ያደጋ ጊዜ ተጠሪ ነች? አይ ጭንቅላት አያነጋገር አለ እኮ ተግብረው። ምንድነው እንደዚህ አቻክሎ መጥራት? አንተ እኮ ለኔ መካሪም አሪያዬም ነህ። ሶሲ
እኔ በምንም ማርያ ልሆንሽ አልችልም። ከኔ ምንም የምትማሪው ነገር የለም። ሂድ እባክህ። ይሄማ ራስ ወዳድነት ነው ማለት። አንድ ሰው እኮ ለሌላ ሰው በጥሩም ይሁን በመጥፎ አርያ ሊሆን ይችላል አይደለም እንዴ? ቢሆንም ግን የኔ ጥሩም ሆነ መጥፎ ለአንቺ ምንም አይጠቅምሽም። ይቅርታ ቤላ፣ ወደ ኋላ አልመልስም። የቲጂ ፍቅር እኮ ገፍቴ ሄድኩ ኑሮ ስለከበደ ነው አይደል እንዴ? አንቺም ልትጀምሪ ነው? እንደዛ ለማለት ፈልጌ አይደለም። ልልህ የፈለኩት እኔም የምሄደው የምወደው ሰው ሲቸግር ማየት ስለማልፈልግ ነው። አልገባኝም። ብዙ ነው ታሪኩ እባክህ። እኔና በረከት አብረን መሆን እንፈልጋለን፣ ግን ባለን ነገር ደስተኛ መሆን ስላልቻለን አረብ ሀገር 2 ዓመት ሰርቼ እንድመለስ ተስማማን። ቆይ እሱ ሄዶ ለምን አይሰራ? እንደዛማ አስቦ ነበር፣ ግን ደላሎች ለወንድ ልጅ በጣም ከባድ እንደሆነ ስለነገሩት እኔ እንዴት አመቻችልኝ። ሶሲ አንቺ ከኔ አትማሪ? የስደት ጥሩ ምንም የለውም። አየህ፣ ለዚህ ነው አንተ መካሪም አርያም ነህ ያልኩህ። አትገኝ እግዚአብሔርን። እንደ ሕፃን ልጅ ጉንጬን ሲቆነጥጥኝ ደስ አይለኝም። ኧረ እግሬ ምን አይነት ምግብ ቢሆን ነው ሽታው እንደሚቀውጠው? በእናታችሁ ምን እያደረክ ምን አባ እያደረክ ነው? ምን አደረኩ? ምሳቃዬን ለምን ከፈትኩት? ከፈትኩት እንዴ? ይኸው ዘጋዋል። ትይዝ አንተ ስማ ከቤ ህልም መፍታት ትችያለሽ እንዴ? ህልም ደግሞ ምን ያቅታል? አያቴ እንዴት ያለ ህልም ፈቺ መሰለች። ምን ነው አለምክ እንዴ? ነበር አጉርሰኛ ማለቴ ንገሬ ልፍታልህ። አንዴ በሆነ አንዴ በሀሳቤ ዳንኤል እግሬን ሲያንቀኝ ነቃለሁ። ወይ ይሄስ ቀላል ነው። በአንድ እጁ ነው በሁለት እጁ ያነቀ? በሁለት እጁ። አንድ እግሩ ነው ሁለት እግሩ ነው ያነቀ? ኧረ ሁለት እግሬን። ስንቴ ሲያንቃየ? ሁለቴ። እንግዲህ ሁለት እግርን ካነቀ ማለት በሶስተኛው እግርን አይነካ። የእሱን ተቃራኒ አንገትህን ነው የሚያንቀ። ማን አባን ሲጣርጎ የሚገለው? ራስ አይደል እንደ ልቤ ፍታልኝ ያልከኝ? እዚህ ቤት አሁን ህልም ባይፈታ ቢቀርስ? እዚህ በምራቄ ያስጎመጀኝ ከምታሳንቀኝ ሲጣርጎ ቢገላግለልኝስ? ሰምኛለሽ? አቤልሽ ከእቴ እንድርቅ ንገሪው እሺ? እኔ ማን ብዬ ነው የምነግረው? ሲጀመር እንደዛ ገጥማችኋል እንዴ? ዛሬ ምን ተገኘ? በእናትሽ ነገር ነው ለሌላ ትሰጪው። አሁን በሰላም ከእቴ አናት ላይ እንዲወርድ ንገሪው። ውዴን እናቆየውና ቆይ ግን አንቺ ፔሪድሽ ወር እስከ ወር ነው እንደሚመጣው? ኧረ በእናትህ ቀስ በል። መንገድ ላይ እኮ ነን። እንዴት ነው ቀስ ብለው?
ላም አለኝ በሰማይ ወተቷን እንዳላይ ሆንሽብኝ እኮ። ቆይ ግን አታምኝም እንዴ? ማመን አለማመን እዚህ ጋር ምን አመጣው? ያመጣዋል እንጂ ፈጣሪ ከምንም በላይ አጣፍቶ የሰጠሽን ነገር በተልካሻ ምክንያት ስትከለክል ምን የሚባሉት ነገር ነው? ቆይ አንተ ለዚህ ብለህ እንደ ቀረብከኝ? አዎ ማለት አይደለም ማለቴ ይኸውልሽ ልልሽ የፈለኩት ነገር ምንም ማስተባበያ አልፈልግም። አንተ መጀመሪያውንም ስርስሪ ለምን እንደምትል አውቃለሁ። እኔ ከዛሬ ነገ ትሻሻላለህ ብዬ ነው እንጂ እንዳንተማ ቢሆን አንድ ቀንም አልቆይም ነበር። ከበ ልጆቹ የት አሉ? አላወኩም ጋሽ። ያው ነገር ግን አንደኛው የት እንደሚሆን ይታወቃል። ዳንኤልስ? እሺ እሱ እንኳን አላየሁም ጋሽ። እቃውን ማን ይገዛል እንዴ? እኔ እያለሁ ጋሽ። አንተማ አጭበረብረዋል፣ አታውቀውም እቃውን አይነት። እናት የወለደች ነው እኔን የሚያጭበረብረው ጋሽ። እንዴ እኔ እኮ ሰፈር ውስጥ ካለ ሰፈሩ ቆሻሻ የተፈጠረ ዝንብ የምለይ እኮ ነኝ። እንዴ እንደኔማ ማወቅ የለም። አታውቀውም እኮ ነው። ምን እቃው ምን አይነት እንደሆነ የታውቃለህ እንዴ ጋሽ? ቆቅ እኮ ነኝ ጋሽ። ኧረ ችግር የለውም። እኔ እኮ ሰፈር ውስጥ ራሱ እኮ ቆቅ ነው የሚባለው። እውነቴን ነው። አወቅሽ? ሰው ተሳስተሽ እንዳይሆን ዳንኤል እኮ ነኝ። ዳኒ ሯጩ ዳኒ ወይ ይቅርታ። አቤት ዳኒ፣ ፈጣሪ በፈጠረው ፍጥረት እጅግ ተማሮ ምድር ሊያጠፋ ወሰነ። መልሶ ደግሞ በምሕረቱ እንድትሰጠው ዘንድ ከፍጥረት ሁሉ መርጦ በኖህ መርከብ ጫነ። እናም ልልን የፈለኩት ዳኒ፣ አንተም ለኔ እድል ብትሰጠኝ ሚስት ብቻ ሳልሆን ባሪያ ሆኜ ልኖር ወስኛለሁ። ቃለ ሕይወት ያሰማልን። አንቺ ሽምድድ አድርገሽ አይደል እንዴ በቃልሽ ቁጥም አድርገሽ የበላሽው? ዳኒ፣ ባታምነኝም አልፈርድብክም። እኔ ግን እስካሁን ካየኋቸው ወንዶች ሁሉ አንተ በጣም ስለምትለይ ክብረ ንጽህና ልሰጠው ወስኛለሁ። አንተ ምን አሰብክ? ምን ስላልኩ ነው። ምን አልሽ? ትቀልዳለህ እንዴ? እንዴ ባለፈው ስለኔ የነገሩሽ ሰዎችን አታገኛቸውም እንዴ? እነሱ ደግሞ ማን ናቸው? በላየ ነው ያሉሽ ናቸው። ቦታውን ካወቁት ለምን ይዘውሽ አይሄዱ? ድንግል ኧረ አንቺ ድንግል ከሆንሽማ ጨረቃ ቀን ሰማይ ላይ ትወጣለች። የኔ ፍቅር አስብበት። እሺ። አይ ዶክተር፣ ዘንድሮ ማታመጣብን ጉድ የለም። ይሄንን መለስክላቸው። በረከት ሚሊያና። አቤት። የእውነታም ሆነ እንዴ? ምን ማለትሽ ነው? እሺ ምን እንደሚያመጣ እግሬን ይቆረጣጥመኛል፣ ወገቤን ሽቀሽ፣ ራሴንማ ታይወራ አናቴ ላይ እኮ ቡና የሚወቅጡ ነው እኮ የሚመስሉት። ሌላማ ከአንቺ ፍቅር ይዞኛል። በረከት፣ ብዙ ታማሚ ነው የሚጠብቀኝ። እባክህ ስራ ታስፈታኝ። እሺ እኔ አሁን ምን ልሁን? ህመሜን እንኳን በስነ ስርዓት ማወቅ አቅቶኛል። ቆይ ራሴ ላይ እስክጸዳዳ ነው የምጠብቂው? አሁን አንከራከር። እሱን ከስራ ሰዓት ውጭ እናወራበታለን። ባለፈው ስራ ቦታ፣ አሁን ደግሞ ከስራ ሰዓት ውጭ። እኔ እኮ ታማሚ ነኝ፣ መድኃኒት ያስፈልገኛል። በረከት፣ እባክህ ስራ ታስፈታኝ።
እሺ በቃ በር ላይ እጠብቅሻለሁ። በረከት ወይ ሶስና ነው። እኔ ማርያምን አላውቃት። ተረኛ ሶስናን አስገባልኝ። ታዲያ ለምን እዚሁ ቀጥረሽኝ ቀኑን ውስጥ እጠራልሻለሁ? እባክህ በቃ እዚሁ ኩርምት ብዬ እጠብቅሻለሁ። ሶስና ለምን መጣ? እግሬም ጭንቅላቴም ልቤም እየጎተቱ ይዘው ይመጡ። የሚገርምሽ ደጋግሜ ይቅርታ ልጠይቅሽ ይፈልግና አቅም ያጠረኛል። ምናልባት ባንተ ይቅርታ ጠባሳይ እንደማይሽር አውቀ ይሆናል። እሺ ምን ላድርግ? ምን ብልሽ ቀለል ይልሻል? እንጃ አብዝቼ ስጠላህ ኖሬያለሁ። አሁን ደግሞ መተህ ስላንተ ስሰማ ላንተ ያለኝ ጥላቻ ግንብ ፈራረሰ። ስላንተ የኖረኝ ጥላቻ ለምን ተፈጠረ ብዬ ጠየቅኩ። ግን ምክንያቱ አንተ ብቻ አልነበርክም አለሜ። አይ አንተ እዚህ ወንበር ላይ ያስቀመጥክ የምትጠብቀኝ ልትፈትነኝ አይደለም አይደል? ወይስ አጥንቴ ከቦታው እየለካው ይሆን? ምንም ይሁን ብቻ እንደ ፍቃድ። ምን ነው የኔ እናት አመመሽ እንዴ? ዶክተር ልጥራልሽ? አይ ደህና ነኝ። ሰው ልጠይቅ መጥቼ ነው። ኡፍ ያመመሽ መስሎኝ አስጨነቅሽኝ። በረከት እባላለሁ። የሚወዱኝ ቤኪ ብለው ነው የሚጠሩኝ። እዚህ ጋር ጎኔ ሐኪም ልጥራ? ምን ሐኪም አለ? ከእነሱ እጅ አንቺ ሲዳብሰኝ ትንሽ ቀለል ይለኛል። ላብራቶሪ ውጤት እየጠበቁ። አይዞህ ይሻላል። ጨርሶ ይማረ። እጅሽ ይባረክ። የመዳኔ ምክንያት ልትሆኝ ነው መሰለኝ። ጭሱ እንዴ! በስመ አብ! ምን ሆንክ? አይኔ ነው ጸቡስ? ዳን ለምን ጸብ ቀርቶ ተስማማችሁ እንዴ? ችግራችን በንግግር ፈታ አለቀልህ ከቤ እኔ ከፋፍዬ አሳምናለሁ ስል እንግዲህ ምን ያውቅ የዛ ሰገር ምን እዚህ ታቋረፉ እስቲ ዳኒ እሷን ከቤ እኔ ብለህ የትላንትናውን ዕቃ እንዴት አደረገው? የት አለ የተገዛው ዕቃ? አንተን አምን እንደሚያናገርህ መደረብ ነው ዳን፣ መደረብ ነው፣ መደረብ ነው። እሺ ይኸው ምታኝሽ ተባብራችሁ ምቱኝ። የእናንተ መታረቅና መስዋዕት እኔ ላይ ለመግፋት ከሆነ ይኸው እንደፈለጋችሁ ምቱ። ምን ሆነ ነው ከቤ ምን ሆነሃል? ሞቅ ብለዋል እንዴ? ይሄ ስንት ነው እስቲ? ከቤ ብሩ ጠፍቶብኛል፣ እቃውንም አልገዛውም። ምን እንደፈለጋችሁ አሉ። እኔ ግን ሰርቼ እከፍላለሁ። እሺ እየቀለድክ መሆን አለበት። ስማ
ብሩ እንዴት ነው? የአዲስ አበባ ወጣት ነው እንዴ ዝም ብሎ የሚጠፋው? እኔም እኮ ድሮም ነግሬሃለሁ። ይሄን ጠጥቶበት ይሆናል።